አንድ ቻሌንጅ አንድ ላይ እናልፋለን ማለት ነው። I wanted to show you guys ምን ያህል ሲምፕል እንደሆነ በጣም ኮምፕሌክስ ሳናረገው ሳንጨናነቅ ፒውርሊ ፕላናችንን በመከተል ብቻ አንድን ቻሌንጅ አልፈን ፒያት አግኝተን ገንዘብ መስራት እንደምንችል ለማሳየት ነው ማለት ነው። ይሄን አካውንት it's a very small account ነው የጀመርኩት። ያው ሉዝ እያደረግን ከሄድንም አብረን ፓስክ እናደርገው ድረስ ኮንቲኒው ለማድረግ ማለት ነው። ስለዚህ ከጨረስኩ በኋላ ፒያቱን I'll be giving it away ለእናንተም ማለት ነው። right ልክ ፓስ ካረኩት በኋላ I'll just do a giveaway እና እሰጣችኋለሁ። so ይሄን ይመስላል ማለት ነው። all we have to do is 8% ከዛ 5% ሁለት ነው ፕሮፈርሙ 5% ነው ማለት ነው። right okay so let's do ትሬዱን እንመልከተው። የመጀመሪያ ትሬዳችን ይሄን ይመስላል ማለት ነው። this time አልገባውም ያው ከነቺን ሴትአፕ አላሳየዋችሁም ነበረ። ፕሪዊክ አናሊሲስ ላይ የለችም ነበረ። ከዚህ በኋላ ያሉት ግን ፕሪዊክ አናሊሲስ ላይ ፖስት የሚደረጉት ብቻ ነው የሚሆኑት ማለት ነው። አንድ ላይ በቃ ነው የሚሆነው ማለት ነው። ፕሪዊክ ላይ ፖስት ያደረኳቸው ነው የምጠቀመው። ይሄ አሁን ላይ ዴቨሎፕ ያደረገ ትሬድ ስለሆነ ነው ማለት ነው። so this is what it's looking like okay guys so ይሄ accumulation level ብሬክ ተደረገ ማለት ነው። some form of accumulation እዚህ ድረስ መጣ and then is trying to manipulate እዚህ ጋር ዋና ሙቭ እዚህ ጋር happen ያደርጋል ማለት ነው። okay to the upside ሄደናል። let's clear up እዚህ ጋር ደግሞ አሁን boom right you can see 4 hour structure-ን እንመልከተው። እቺ ሌቭል ሲወስዳት bullish structure ፈጠረ፣ ድጋሚ bullish structure ፈጠረ። ስለዚህ break of structure እዚህ ጋር አለን እዚህ ጋር okay this is a break of structure so it's a very very good confirmation ማለት ነው እስካሁን ድረስ። ከዛ ማየት ያለብኝ liquidity point internal liquidity ይሄ ነው ማለት ነው። ታርጌቱ ደግሞ external liquidity እናደርገዋለን depending on how it reacts በጣም ሪአክት ካደረገ ዝም ብለን እዚሁ እንወጣለን if not እዚህ ጋር እንገባለን ማለት ነው። so first trade እንደመሆኑ 1% ነፍ ነው 1% ገብተናል ማለት ነው። ኤሚያችን በጣም አሪፍ የሆነ ሪአክሽን እያሳየን ነው as you can see ካንድስቲክ ሪአክሽናችን እዚህ ጋር ዶጂ ያለች ማለት ነው። ሞመንተሙ ኢንዲሲዥን ላይ እንደመጣ እዚህ ጋር እያሳየን ነው። ኦልሞስት ዶጂ ሰማቶ ሃመር ካንድስቲክ አይደል ዶጂ ሃመር ነገር ናት። ከዛ በኋላ በቮሊዩም በኢንጋልፊንግ ካንድስቲክ እዚህ ድረስ ክሎዝ አደረገ ማለት ነው። ስለዚህ ይሄንን ሌቭል ሰም ፎርም ኦፍ ሪስፔክት እንዳለው እያሳየን ነው ማለት ነው። ስለዚህ አሪፍ ኢንዲኬተሮችን እያሳየን ነው ማለት ነው that it's respecting this level alright so I just need some form of closure እዚህ አካባቢ ትንሽ ከፍ ብሎ ይሄን ሌቭል ቦዲ ክሎዠር ከዘጋልን ኮንቲኒዩዌሽኑ ኮንፈርም ያደርጋል ማለት ነው። ሆልድ ማድረግ ነው ማለት ነው። alright okay so ዴቨሎፕ አድርጎ ደግሞ እንገናኛለን ማለት ነው። እንደሚመስል ነው ያለ ይሄን ይመስላል ማለት ነው ያለንበት ስታተስ you can see በጣም ስትሮንግ የሆነ ፑሽ አየን and then now retrace አደረገ ብሬክ ኢቨንም ማድረግ አንችልም ምክንያቱም ምንም አይነት ስትራክቸር የለንም so we have to wait መጠበቅ አለብን and then I'm gonna wait for final target or maybe liquidity point discuss እንዳደረግ ነው ማለት ነው። alright so this is where we're at አሁን እንግዲህ እንደምታዩት ፑል ባክ ሲያደርግ ኢሞሽናል ስቴታችን ሁሉ አንደርስታንድ ማድረግ አለብን ማለት ነው። ሪዝነብል ኤሪያ ላይ ነው ፑል ባክ ማድረግ ያለበት ብዬ ነው ያሰብኩት። ስለዚህ ምክንያታዊ መሆን ነው always it's going to retrace to this level ብዬ ነበር ያሰብኩት። እንደምታዩት 1 hour support zone ታፕ አረገና to the upside move አረገ ማለት ነው። ልክ እቺ ሌቭል ብሬክ ሲያደርግ ብሬክ ኢቭን አረኩኝ። ብሬክ ኢቭን ካረገን በኋላ and then all we have to do is wait ማለት ነው። አሁን እቺ liquidity point ታፕ ሲያደርጋት ፈርስት ትሬዳችን ነው and also for our liquidity pool ነው። እዚህ ጋር የሚሄድ possibility is very high honestly ይሄዳል ግን አርብ እንደመሆኑ right weekly close lower wick መፍጠር ስለሚኖርበት now let's see this so we're almost at New York open okay almost New York open ልናደርግ ነው። ስለዚህ wick high-ን ሲፈጠር some pullback ሲኖረው relative to all these ማለት ነው። እቺን ዶጂ ካንድል ዊክሊ ላይ ተናል ማለት ነው። ሞመንተም shift ሲያፕን this week እንደምታዩት ዶጂ the power of a doji guys ስለዚህ retrace ሲያደርግ ሎሳችን ወይም ደግሞ ከዚህ ካገኘነው በታች እንዳይወርድ it's enough and then to the next week ላይ ደግሞ more probably የሆነ ትሬድ ስናገኝ ክሊን የሆነ ትሬድ full TP ሆልድ ማድረግ ይሻላል ማለት ነው። አርብ ስለሆነ መጨናነቅ አያስፈልግም። I'm just going to close it ማለት ነው for this account main account ላይ ሁለት ትሬድ ስለነበር የገባውትኝ this one ማለት ነው። ይሄንን already close ስላደረኩ TP ነክቶ you can see G point ተነካች so
ፍሪ ቴሌግራሙ ላይ ፖስት ተደርጓል። እንደተለመደው ጋይስ እቺ ስለተነካች ኦልሬዲ ወጥቻለሁ ማለት ነው። ክሎዝ አድርጌያለሁ። ስለዚህ ይሄንን ሆልድ ባረገው ኢትስ ፋይን። ብሬክ ኢቭን ላይ ነው ሆልድ እያደረኩትም ያለሁት። ቢወርድ እዚህ አካባቢ ነው 50% ዘጋለሁ ማለት ነው። ስለዚህ አም ጉድ። ዞሮ ዞሮ ፕሮፊት ኢዝ ፕሮፊት ማለት ነው። ለዚህ አካውንት ግን ክሎዝ አድርገነዋል ማለት ነው። ኔክስት ዊክ ደግሞ እንገናኛለን ማለት ነው። ፋም ይህን ይመስላል ፎር ዲስ ትሬድ ራይት። ሲ ዩ ኔክስት ዋን። እኛ ሳምንት ላይ ገብተናል ማለት ነው። ወደ አናሊሲሳችን እንገባለን ማለት ነው። ሶ እንደነገርኳችሁ ፕሪቪየስሊ አናላይዝ ያደረኳቸውን ፔሮች ብቻ ነው የምጠቀመው ፎር ዲስ በቃ ቻሌንጅ as much as I can ለእናንተ ፖስት ያደረኩትን በጣም ኢዚ መሆኑን ለማሳየት ስለሆነ ፐርፐዙ እነሱን ነው የምጠቀመው ማለት ነው። ሶ የመጀመሪያው ፔራችን this week ምንድን ነው ማለት ነው NZD USD ነበር። alright guys, so እቺን ትመስል ነበረ። አናሊሲስ ይሄንን ሌቭል ብሬክ አድርገው ቱ ዳውን ሳይድ ይሄዳል የሚል ነበር ማለት ነው። ኦቨርኦል ትሬንዱን ተመልከቱት ምን ይመስላል። ኦኬ ሶ ቤሪሽ ሞመንተም አለ ማለት ነው። ሎወር ሃይ ሎወር ሎ ሎወር ሃይ and then a new lower low create እናደርጋለን ብዬ እገምታለሁ። ራይት I'm assuming አሁን ራይት። ሶ ይሄን አሲዩም ካረኩ በኋላ ደግሞ ኤክስፔክቴሽኔ ወደ ምን ይሄዳል ማለት ነው። there you go lower time frame እንመልከት። 4 hour ሄድኩኝ። 4 hour obviously you can see this morning star አይያሳራለ morning star ታፕ አድርገው ወደ ላይ ሄዷል። ስለዚህ ይሄኛውን ሞሜንተም ሪቨርስ ላይ ያደርግ የሚችለው ይሄ ቦዲ ሌቭል ነው። ሊኩዊዲቲ ሌቭል ላይ ማርክ አደረኩ ማለት ነው። and then lower time frame entry ሩላችንን ቴክኒካሊ ጋይስ ብሬክ አድርጌያለሁ። right I should wait for somewhat of retrace አድርጎ ፑሽ እስኪያደርግ ብጠብቅ ይሻላል። ግን በጣም ስትሮንግ ሞሜንተም to the downside እየሄደ ነው። ሁለተኛ ደግሞ ኒውዝ እየመጣ ነው። ሶ ኒውዝ ትሬድ ማድረግ አንችልም ማለት ነው። ልክ ይሄ ትሬድ ሀፕን ሲያደርግ ከኒውዙ ጋር ቅርብ እንዳይሆን ፕሮፈርም እንደመሆኑ ትሬድ የምናደርገው we have to be careful ማለት ነው ሩል ብሬክ ላለማድረግ። ስለዚህ ይሄንን ትሬድ ኤክስኪዩት እዚሁ ላይ ያደረኩት ማለት ነው። ኦልሬዲ እነዚህ ሌቭሎች እነዚህ ሊኩዊዲቲ ሌቭሎች ክሊር አድርጓል። ስለዚህ ቱ ዘ ዳውን ሳይድ ኮንቲኒው ያደርጋል የሚል አሰምሽን አለኝ። እቺን ደግሞ ሊኩዊዲቲ ታፕ አላርሚን አስቀምጬ እጠብቀዋለሁ ማለት ነው። there you go right አላርሚን አስቀምጬ እጠብቀዋለሁ። obviously ሪቨርስ ሊያደርግ ይችላል right ይሄ ሌቭል ላይ። ስለዚህ I have to be very cautious ማለት ነው። ከዛ በኋላ ግን 1 to 2 ነው ሚኒመም ቴክ ፕሮፊቴ። but ኒውዙ ፑሽ ካረገው ቴክ ፕሮፊቴን ለኒውዙ እዚህ ጋር አረኩትኝ right this is a trick I'm going to give you guys። ለኒውዝ እዚህ ጋር አረኩትና ለምሳሌ ኒውዝ ላይ እኔ ኤክስኪዩት ማድረግ ስለማልችል መውጣት ስለማልችል ኤግዛክትሊ አሁን ዌክ አድርጎ ወደ ላይ ሊሄድ እንኳን ቢመስለኝ መውጣት ስለማልችል ቴክ ፕሮፊቴን እዚህ ጋር አረኩት። ግን ዜና ሆኖ እዚህ ጋር ካልደረሰ እዚህ ድረስ ለመሄድ ፍቃደኛ ነኝ። or here okay this is my level እቺ ናት ሌቭል። so either one of those 1 to 2 ወይ 1 to 2.5 ድረስ ይሄዳል የሚል አሰምሽን አለኝ ማለት ነው። ይሄን ይመስላል ትሬዱ። እንግዲህ ዴቨሎፕ ካረገ በኋላ ደግሞ አብረን እናያለን ተመልሰን ጋይስ። so as predicted happen አድርጓል ጋይስ ማለት ነው። you can see honestly መሄድ ነበረብን ግን sadly break even ወጥተናል ማለት ነው። as you can see so a little bit of loss happen ያደረገው ከፍ ካለ በኋላ ነው የወጣሁት ማለት ነው። አዲሱን ፔር የገባ ነው አሳያችኋለሁ ማለት ነው። so what happened honestly exactly as I said ነበር happen ያደረገው ማለት ነው። so happen ያደረገውን ትንሽ ዲስከስ እናድርገው። ዜና ነበር ብያችሁ ነበር and እቺን ሌቭል እንዴት እንደሚያልፋት በጣም ኪዩሪየስ ሆነን ማየት ነበረብን። so እሱን እየጠበኩት ነበር and then rejection 1 hour ላይ ምን ይመስል ነበር ማለት ነው። you can see ይሄንን ዶጂ ፈጠረ። ከዶጂ በኋላ ደግሞ ቡሊሽ ካንድል ፈጠረ። ያኔ honestly break even valid አልነበረ ማድረግ አልነበረብኝም። once again ግን ፑልባኩን መጠበቅ ስለነበረብኝ I had to be safe ማለት ነው። right already ሩላችንን ብሬክ እያደረግን ከሆነ ድጋሚ ደግሞ another rule break ማድረግ አያስፈልግም። ስለዚህ ብሬክ ኢቭን አድርጌ ሴፍ ሆንኩ ማለት ነው። ከዛ በኋላ ፓምፕ አድርጎ ድጋሚ እኛን አስወጥቶን ልክ እዚች ጋር ኤግዛክት ሌቭሉ ላይ ደምፕ ነው ያደረገው ማለት ነው። ስለዚህ ፋይናል ቴክ ፕሮፊት ነክተው ሪጀክት አድርጎ ደግሞ ድጋሚ እየተመለሰ ነው ማለት ነው። so that was really disappointing። እንግዲህ on to the next ማለት ነው። okay so for our ይሄን ይመስላል and then it was a drop based drop structure ነበረ ማለት ነው። bearish momentum በጣም strong ነበር። ይሄንን key level ታፕ አድርጎ እየወረደ ነው። so next trade possibly ሌላ ትሬድ ፖሲቢሊቲ ይኖራል ይሄ ፔር ማለት ነው። ካለ እናየዋለን። ግን ወደ ቀጣዩ ሴታፓችን እንሂድ። አሁን
alright okay so ዛሬ ነው የገባሁት ይሄንን alright so you can see there is some structure here እቺ ከዚህ ጀምረን ብናያት bullish እዚህ ድረስ bearish structure ፈጥሮ ነበር ማለት ነው and then ልክ ይሄኛው candle closure bullish አረገ ማለት ነው ስለዚህ higher time frame ባይዛችንን እየተከተልን ነው ማለት ነው አሁን ትሬድ እያደረግን ያለ ነው right so higher time frame ባይዛችን bullish ነው and then እቺን ሌቭል አሁን እንዴት ነው ሪአክት የሚያደርገው ፕራይስ የሚለው ፖይንት ኢምፖርታንት ቢሆንም for our break of this structure ማለት ነው ስለነበረ እንደምታዩት for our break of this structure አለን once again ደግሞ an engulfing plus a pullback ይሄኛው ደግሞ hammer candlestick አለ ማለት ነው ስለዚህ ጥሩ push to the upside ይኖራል ብዬ ኤክስፔክት አደርጋለሁ ማለት ነው and then ብሬካችንም ሌቭላችን it's a solid level ስለዚህ ሌቭሉን ተመልክተን ከዛ ደግሞ on to the next እንሄዳለን ማለት ነው push up ይኖራል የሚል assumption ያለኝ to this key level and then to this key level ማለት ነው ሁለቱም key levelዎች valid ናቸው now break even level and then final take profit level ማለት ነው so እስካሁን ድረስ ሪስክ ለማድረግ እየሞከርኩ ያለሁት 1% ነው ማለት ነው ትንሽ በፈር ሲኖረኝ higher risk በቃ 2% ምናምን ሪስክ አድርገን በአንዴ ለማለፍ እንሞክራለን ማለት ነው አሁን ግን በፈር ቢልድ ላድርግና and then right it's a reasonable risk management ነው guys usually ለምንድነው ልክ ኔጌቲቭ ባላንሱን ስታዩት ሳይኪያቸው ራሱ በጣም ነው የሚበላሸው ስለዚህ always do ምክንያታዊ የሆነ reasonable የሆነ አነስ ያለ ሪስክ ማኔጅመንት መጀመሪያ ላይ and then እሱ ካለቀ በኋላ ደግሞ obviously ትንሽ ከፍ አድርገን ቶሎ ለማለፍ መሞከር ነው ምክንያቱም ቻሌንጁ ላይ ያው ጊዜያችንን ማጥፋት it's kind of pointless ማለት ነው አይደል ጊዜ መፍጨር ነው የሚሆንብን ስለዚህ ይሄን ይመስላል the trade ቀጣይ ደግሞ possibility ምንድነው ማለት ነው አሁን እየተመለከትኩ ያለሁትኝ setup you can see this inverted head and shoulder ነገር ለመስራት እየሞከረ ነው እዚህ ጋር right so ይሄ structure አንድ possibility ነው if not ደግሞ so ይሄ ሁለት possibility ያለው with the trend እና counter trend ስለዚህ ይሄንን ዞን ደግሞ ካለፈ to the downside ለመግባት ready ነን ማለት ነው to break of this structure pull back sell break of this structure pull back buy ማለት ነው and then reaction level ይሄና ይሄንን አድርጌ this zone and then this zone እጠብቀዋለሁ ማለት ነው so I'm expecting these የሚሆነውን እናያለን ቀጣዩ ደግሞ በደንብ closely ያየሁት ያለሁት fair this is it okay so higher time frame ላይ ብታዩት it's somewhat bearish ግን ይሄንን structural point እንመልከት you can see this level and then you can see this level አይደል bearish ሆኖ በጣም መጣ ከዛ ዶጁ happen አደረገ ከዶጁ በኋላ engulfing ሊሆን ነው ካንድሉ ክሎዝ እስካላደረገ ድረስ ጋይስ ካንድስቲክ ፎርሜሽኑ አላለቀም ስለዚህ engulfing ነው ማለት አንችልም or whatever it is it's not done አላለቀም ስለዚህ ገና ነው ይሄኛው ሲያልቅ ግን አሁን ምን ይሆናል ማለት ነው officially an engulfing candle ይሆናል and then bullish move very valid ይሆናል ማለት ነው ስለዚህ that's my expectation ማለት ነው okay so lower time frame expectation አችን ቹትና very simple very structure እዚህ ጋር እንደምታዩት break አድርገናል ማለት ነው right here so this is it right bearish structure ነበረ እቺን ሲወስዳት bullish ሆነ so now bullish expectation አለኝ ማለት ነው then this bullish expectation ነው የሚቀጥለው still ግን አሁን break ካረገ በኋላ confirmation እፈልጋለሁ አሁን reversal happen ሊያደርግ ይችላል ይሄ candle closure ምን እንደሚመስል አናውቅም ስለዚህ what am I expecting ማለት ነው some structural break above this level ማለት ነው የምጠብቀው solar mine አድርጌ እየጠበቅኳት ነው we'll see what happens እንግዲህ አሁን still ልክ እቺ ስትመጣ ያልገባሁት pull back ምን ያህል retrace እንደሚያደርግ ስለማላቅ ነው counter trend እንደመሆኑ ደግሞ I have to wait proper የሆነ to the upside የሚያሳይ structure ማየት አለብኝ ማለት ነው so that's what I'm expecting ማለት ነው እንግዲህ ይሄኛው አላርም ከተነካ ደግሞ we will see each other once again ከዛ በደንብ እናያለን ማለት ነው that's it so more or less በደንብ እናያቸው ፔሮች እነዚህ ናቸው ማለት ነው USD card on my other account ገብቻለሁ ማለት ነው ቻሌንጅ አካውንታችን ላይ አይደለም ግን basically አሁን USD card እና USD CHF ስትሉ ኮሪሌት የሚያደርጉ ፔሮች ናቸው ሁለቱም USD ያላቸው ነገ ደግሞ ዜና አለ ስለዚህ USD higher pull ወይም ደግሞ strong የሆነ bias ስለሚኖረው ጠንካራ bias ስለሚኖረው push ያደርገዋል በጣም ስለዚህ
እሱ ፑሽ ስለሚያደርገው ደግሞ ሁለቱንም መግባት ደብል ሪስክ ማለት ነው። ስለዚህ አንዱ ይነፍ ነው ብዬ ዩኤስዲ ሲኤችኤፍን ገብቻለሁ ማለት ነው በዛኛው አካውንት የመጀመሪያ ቻሌንጅ ስለሆነ እና ደግሞ 1% ብቻ ስለሆነ በፈር ያለ ማለት ነው። ይህን ይመስላል ማለት ነው ኦቨርኦል አንደርስታንዲንጋችን። ከነዚሁ የምንወስደው ትሬድ ይኖራል አይ ቲንክ ስፔሻሊ ዩሮካድ አልኩኝ ነው this one. alright so euro AUD it's really good በጣም ተመችቶኛል እንደምፈልገው ስትራክቸር ፎርም ካረገ ማለት ነው። ሶ እናያለን እንግዲህ ዴቨሎፕመንት ሀፕን አድርጓል። it's been አንድ ቀን ማለት ነው ጋይስ። ሶ እቺን ትሬድ ምን ሀፕን አረገ ካላችሁኝ የዩኤስዲ ሲኤችኤፍ ማለት ነው I got out of break even ተለክፏል ይሄ ልጅ እንዳትሉ ምንድነው ማለት ነው። this was still a key level ያኔ ማርክ ያረኳቸው ሌቨሎች ማለት ነው። ሪአክሽኑ ምንድን ነበር ማለት ነው was a liquidity grab within the 4 hour and then an engulfing happened። ያው engulfing open ሲያደርግ እኔ I got out ማለት ነው። በጣም ቾፒ ነው ራይት። ሪአክሽናሪ ሌቨሎቹ በጣም በዙብኝ ማለትም እዚህ ጋር ማለት እዚህ ጋር ማለት ሶ ብሬክ ኢቨን ስቶፕ ሎስ እያደረግን ትሬል ማድረግ it's too much። ስለዚህ I got out ታችኛው ሌቨል ላይ ማለት ነው። ከዚህ በፊት የነገርኳችሁን ሁለት ትሬዶች አገኘሁኝ። let's look at them እስቲ እነሱን እንመልከታቸው። there you go so እቺ በሁለት መልኩ እንገባዋለን ተባብለን ነበር ራይት። ዩሮ ካድ ነው so it's either a bullish market ይሄን ብሬክ ካረገ and then ይሄንን ደግሞ ብሬክ ካረገ a bearish market አይደለም። so that's it so እቺን ፓተርን obviously guys come on you can figure it out ማለት ነው። inverted head and shoulder ሰራለን ራይት ሾልደሩ ሀፕን አረገች። ራይት ሾልደሩ በኋላ ደግሞ structural break to the upside ወይም ደግሞ 4 hour break አየን ማለት ነው። still counter trend ነው። ስለዚህ internal liquidity እና internal structure points ቫልዩ አላቸው ማለት ነው። ለዛ ነው እቺን ማርክ አርጌ እንደ ሪአክሽን ሌቭል እየቆጠርኳት ማለት ነው። alright ስለዚህ እሷን እየጠበቅኳት ነው ማለት ነው። for a TP we can look at it በlower time frame so there you go right በጣም ክሊን የሆነ ብሬክ አፕ አረገ። ከብሬኩ በኋላ አኪሙሌት ሲያረጋ አሁን ዩዥሊ ብዙዎቻችሁ ብሬክ ካረገ ኢናፍ ነው ለእናንተ መግባት፣ ግን it's not enough accumulation is just accumulation አይደል። ገና ኮንፈርም አላረገም ወደ ላይ እንደሚሄድ። አኪሙሌት አድርጎ ዳምፕ ቢያረግስ ራይት ዴይሊ ሊኩዲቲ ግራብ ሰርቶ አፕሳይዱ ላይ ወደ ታች ሊሄድ ይችላል። ስለዚህ the best thing we can do ምንድነው wait for a confirmation to the upside ማለት ነው። ስለዚህ ያንን ኮንፈርሜሽን አገኘሁኝ after that ወደ ላይ ባያረግ ነው ማለት ነው። ኮንፈርሜሽኑም ደግሞ ቡሊሽ የሆነ ስትሮንግ ካንድል ማየታችን ነው ማለት ነው። alright so that's it እቺን ካገኘን በኋላ ቡሊሽ ገባን and I'm waiting for it ማለት ነው። ያንን የፕሪቪየስ ትሬድ የወጣ ነው 1% ነበር የቀረን። ስለዚህ 1% ነው ሪስክ ያደረኩት። if I win 2% ነው ብያችሁ ነበር ሪስክ ማድረገው፣ ግን አሁን still I didn't win አይደለ ብሬክ ኢቭን ነው የወጣው። ስለዚህ ምንም ሪስክ ለመንቴን ከፍ አላደረኩም ማለት ነው። ከዛ በኋላ ደግሞ ሌላም ትሬድ አለን። there you go ይሄ ትሬድ actually it's very funny ለሊት ላይ የገባሁት okay እዚህ ጋር an important point ልንገራችሁ። AUD ኤዥያ ፔር ነው ማለትም ኤዥያ ላይ ሙቪ ሞር ፖሲቢሊቲ is very high። ስለዚህ you can use it ኤዥያ ላይ ወይም ማታ ላይ ካያችሁ ኢንትሪ you can execute ማለት ነው። ሊኩዲቲ ግራብ ይደረጋል ብላችሁ ማሰብ የለባችሁ። ሜጀር ሙቭ ሀፕን ሊያደርግ ይችላል ማለት ነው right። ስለዚህ እንደምታዩት ሜጀር ሙቭ አት ቤሲክሊ ማታ 9 ሰዓት ምናምን አልፎ ነው የገባሁት። ከዛ በኋላ አሁን look at this move almost 1 to 2 ሰጥቶኝ ነበረ 1 to 2 point እኔ ሚኒመም ቲፒ 1 to 2 ነው and then 1 to 2.6 ምናምን ሰጥቶ ነበር and then ይሄ ነበር ፋይናል ቲፒ። ስቶፕ ሎሱ ታይት ነበር ወደዚህ። ከዛ ማታ ስለሆነ እዚህ ጋይስ ነው የማታዩት ከሆነ ማርኬቱ ኦኬ በጣም ኢምፖርታንት ፖይንት ማለትም ቀን ካልሆነ ማታዩት ከሆነ ማለት ያ ነው። ወይም ደግሞ እርግጠኛ ከሆናችሁ ስራ ገብታችሁ you can't use your phone ስልክ መጠቀም አንችልም ክላስ ነን ምናምን የሚል ሰው ከሆነ የመጀመሪያው ሪአክሽነሪ ሌቭላችሁ ላይ ቲፒ ማድረግ ነው። የኔም ይሄ ነበረ እንቅልፌን ተኝቼ ማድረግ የነበረብኝ ማለት ነው። ግን እንደምታዩት ሪአክሽነሪ ሌቭሉን አልፎት ቲፒ 1 to 2 ቢሆን ኖሮ ታፕ ይደረግ ነበር። ግን እንደ 4 hour ሬዚስተንስ ዞን አድርጎ እሱን ይዞት ነው የተመለሰው። እንግዲህ እንደ ሰፕላይ ዞን ማለት ነው። ግን ስቲል ቫሊድ ነው ምክንያቱም ሊኩዲቲ ታፕ አልተደረገም። ስለዚህ አምና ጎይንግ ቱ ጌት አውት ቴሌግራም ቻናሉ ላይም ሜን አካውንቴ ላይም ስለገባሁት ብያቸው ነበር። ስቶፕ ሎስ እስኪነካ ድረስ እዚህ ጋር ነበረ እኔ የተነሳሁት። አምና ገንጓት አልወጣም። በቃ ስቶፕ ሎስ ከነካ ይነካና እወጣለሁ ማለት ነው ራይት። ህጋችን ነው። ስለዚህ እዚህ ጋር የምታዩትን ኢንትሪ ሴም ኮንሰፕት አውርተነዋል። ፑሽ አረገ ኤምኤ ፑል ባክ ሰጠን። ሃየር ታይም ፍሬም እንመልከተው።
ቡም ልክድስ ዊክ ይሄንን ዊክ ራሱ ይሁት በጣም ናይስ በቃ በደንብ ሪጀክት አረገ ቱ ዲ አፕሳይድ ክሎዝ አረገ። ቤሪሽ ካንድል ቢሆንም ግን ከታች ያለው ዊክ በረዘመ ቁጥር ቱ ዲ አፕሳይድ ነው ፖሲቢሊቲያችሁ። ከላይ ያለው ዊክ በረዘመ ቁጥር ደግሞ ቱ ዲ ዳውንሳይድ ነው ማለት ነው። ወደ ታች ነው ፖሲቢሊቲው የሚሰፋው የሚረዝመው። ስለዚህ ያንን ኤክስፔክቴሽን ይዤ ነበረ ማለት ነው። and then ኢንትሪው a very bullish candle ማየታችን ነው። ስትራክቸራል ብሬክ እዚችን ሰጠን boom and then a broke after that ኢንትሪ ገባ ማለት ነው። ፋይናል ቲፒ እዚህ ጋር ነበር የምጠብቀው so still አልተነካም። the only አሁን አጀስትመንት ልናደርግ የምንችለው ምንድነው ማለት ነው 4 hour ሌቭላችን እንደ ብሬክ ኢቭን ሌቭል መጠቀም እንችላለን። ምክንያቱም ኦልሬዲ ስትራክቸራል ፖይንቱ ይሄ ነው። ስለዚህ ኢንተርናል ሊኩዲቲን ታፕ አድርጎ የመመለስ ቻንስ ስላለው ማለት ነው ካውንተር እየሄድኩ ስለሆነ ኦኬ። ምክንያቱም እቺ ሌቭል ስለተወሰደች በዚህ it could be ይሄ ፑል ባክ ብቻ ሆኖ ቱ ዘ ዳውን ሳይድ የሚሄድ ቻንስ ስላለው በጣም ማለት ነው እንደዚህ ብሎ ይሄ ፑል ባክ ብቻ ሆኖ ቱ ዘ ዋና ሙቭ ይሄ ሊሆን ስለሚችል ኦኬ ካውንተር ትሬንድ ስለሆነ ከትሬንዱ ጋር እየሄድን ስላልሆነ ሶ ዳትስ ማለት ነው። ቀጣይ ፔራችን የሚሆነው ደግሞ ምንድነው what am I looking at so euro gbp this is ይሄ ነበር እያዩ የነበረው ኦኬ። እቺን ዞን ትቷት ሄደ። ከዛ በኋላ ሃየር ዞን ነበር እየጠበቅኩ የነበረው። ሪአክሽኑ አጥጋቢ አልነበር ወዝንገድ ጥሩ ሪአክሽን አልነበረውም እዚህ ጋር ማለት ነው። እና ደግሞ ሜጀር ዞን ስላልሆነ በደንብ ስትራክቸራል ብሬክ ማየት ነበረብን። ስለዚህ ተመልሶ መታውን እቺን ከወሰዳት ስቶፕ ሎስ ጥሩ ቦታ ከሰጠን ማለት ይሄ በጣም ትንሽ ሰፊ ነው። ሶ ኢናፍ ስትራክቸር እዚህ ጋር ሰርቶ እቺን ብሬክ ካረጋት ቱ ዘ አፕሳይድ ደግሞ እሱን መጠበቅ እንችላለን ማለት ነው። ስለዚህ ፔሮቹ ይሄን ይመስላሉ ማለት ነው። ዛሬ ግን the thing is ዜና አለን you can see refresh እናድርገው so there you go Wednesday ላይ ነው ያለ ነው። አሁን ሰዓቱን you can see እንግዲህ 1 ሰዓት ምናምን ነው የቀረው not even 25 ደቂቃ ነው የቀረው ማለት ነው right ነን ፋርማ ነው so alright guys so እንደምታዩት ትሬዱ እንግዲህ በስቶፕ ሎስ አሰጥቶናል ማለት ነው። ቦት ትሬድስ የሚያሳዝነው ነገር ሁለቱም ትሬዶች ናቸው ማለት ነው ሎስ ያጋጠመኝ እንዴት እንደሆነ እንመልከተው ማለት ነው። ሶ ይኸውላችሁ the second trade ቹትና ማለት ነው honestly break even ማድረግበት ምንም ምክንያት የለኝም። ስለዚህ ሲመለስ እያየሁት ነበረ እንትን ያለው I have no reason break even ማድረጊያ እቺን ስትራክቸራል ፖይንት እንደምታዩ ብሬክ አድርጎታል ፕራይስ በፉል ቦዲ ብሬክ ማለት ነው። so I have no reason ለብሬክ ኢቨን ስለዚህ ህጉን መከተል ነው the best option በሚለው ሆልድ አድርጌዋለሁ ማለት ነው። so ልክ ኒውስ ሂት ሲያደርግ እንደምታዩት እንግዲህ ዊክ አውት ተደረኩ ማለት ነው and then same thing ተመሳሳይ ሰዓት ነው ሁለቱም እቺም ተዋርጎ አስወጣኝ ማለት ነው። so currently we are 1% up ነበርን አይደለ 1% down ማለት ነው okay so I can show you ማየት እንችላለን። ፖዚሽን ሳይዝ ካልኩሌተሬ ኔትወርክ አስቸግሮኝ ሶ አላረጋለ ከዛ ራንደምሊ ሁለቴ ገባው ማለት ነው and as you can see account balance ይሄን ይመስላል okay so 1% down ማለት ነው 1% down same risk management ነው አሁን የምንጠቀመው። ስለዚህ ስለ ሪስክ ማኔጅመንቱ ትንሽ ዲስከስ እናደርግ እዚህ ጋር መጀመሪያ የምናደርገው ምንድነው ማለት ነው we would do 1% ሁለቴ ማለት ነው። ከዛ በኋላ ደግሞ ሙሉ ያለንን ለማለፍ እንጠቀመዋለን ማለት ነው ኦኬ። ግን ሁሌ ድሮ ዳውን ላይ ስንሆን ቀስ ብለን ቢልድ ማድረጉ ይሻላል። ስለዚህ I'll see you on the next trade ማለት ነው። ኤክስፔክቴሽን ያለኝ ትንሽ እዚች ጋር ነው ማለት ነው። you can see triple top እየሰራች ነው ይሄ ትሬድ ማለት ነው and then bearish ነው ሞመንተሙ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም። ስለዚህ ታይም ፍሬም ኮሪሌሽን አሪፍ እየሄደ ነው ማለት ነው and then እሱን ስንጨርስ ታይም ፍሬም ኮሪሌሽኑን እዚህ ጋር ብሬክ ያደርግልናል ማለት ነው። ዋን አወሩን ቤሪሽ አደረገው። ቤሪሽ ሲሆን ኢንትሪ እዚህ ጋር መፈለግ ይችላል ማለት ነው። ሶ ፈርስት ፍራይዴ ኦፍ ዘ መንት ስለሆነ በጣም ሃይ ኢምፓክት ኒውዝ ነው ያለው ማለት ነው። ሶ አም ትራይንግ ቱ ቢ ኬርፉል። ዛሬ ሮብ ነው። ሐሙስ ሜቢ ለንደን ሴሽን ትሬዱም ኤክሲኪዩት ባረግ ደስ ይለኛል ማለት ነው። ስለዚህ እስከ ኒውዮርክ ድረስ አትሊስት ብሬክ ኢቨን ኦር መውጣት እንችላለን። ምክንያቱም በጣም ሄቪ ኒውዝ ነው የሚሆነው ያው ዊክ አውት ላለመደረግ እንዳልኳችሁ። ግን ዩኤስዲ ሆኖ እንኳን ዜናው ሙቭ ያደርጋል ማለት ነው ዩሮ ዩኤስዲ። ስለዚህ ሃይ ኢምፓክት ኒውዞች ሲሆኑ
ኢቨን ደ ፔር ዳት ኮሪሌት የማያደርገው ወይም ደግሞ የማይገናኘው ዩኤስዲ ያልሆነ ፔር ራሱ እንደምታዩት ሙቭ ያደርጋል ማለት ነው። ስለዚህ ኦልዌይስ ዩ ሃቭ ቱ ቢ ኦን ደ ሉክአውት ማለት ነው። ማኔጅ ማድረግ አለባቸው አካውንታችሁን በዛ መልኩ። በቃ ሲ ዩ ኦን ደ ኔክስት ዋን። እንግዲህ ጋይስ ሪኢንትሪ ገብተናል ማለት ነው። ይሄንን ትሬድ there you go ይሄን ይመስላል ሶ ፋር ዩ ካን ሲ። አሁን ለምሳሌ ሎወር ታይም ፍሬም ላይ ቴክኒክሊ ይሄ ሊኩዲቲ ነበር። እዚህ ጋር ደግሞ ሊኩዲቲ ተወስዶ ነበር። ከዛ ፑልባክ አረጋ አይደለ እቺኛው ፖይንት ላይ ፑልባክ ቢያረግም ስቲል ለምን እዚህ ፖይንት ላይ ገባን ካልን this is a lower time frame liquidity. okay lower time frame liquidity lower time frame power ወይም ደግሞ ዳይሬክሽናል ባይዝ ነው የሚኖረው ማለት ነው ዊከር ስለሆነ ማለት ነው። ስለዚህ ሃየር ታይም ፍሬሞቹ ግን they were going bullish ማለት ነው። ስትራክቸራል ብሬካችን በሙሉ ወደ ላይ ነበር። ሶ እቺ ኪ ኤሪያ on a higher time frame ከዴይሊ እስከ 4 hour ድረስ it's a key level ማለት ነው። ስለዚህ ሪአክሽን ከዚህ ሌቭል የሚሆነው የሃየር ታይም ፍሬም ሌቭል ነው ማለት ነው። ስለዚህ ሜጀር ሙቭ ሀፕን ሊያደርግ ስለሚችል ብሬክ ኢቭን አድርገን እንጠብቀዋለን ማለት ነው። ሶ that's it. this is what I'm expecting for this week. ካድ ኒውዝ አለን ከአፕሮክሲሜትሊ ከ2 ሰዓት ምናምን አካባቢ። ሶ ኢቨን ኢፍ ኢት ካምስ ብሬክ ኢቭን ቢያስወጣ ነው ብዙ ዊክ ያደረገን ማለት ነው። ሬድ ፎልደር ኒውዝ ነው። ያ ሶ ይሄን ይመስላል። ሆፕፉሊ ቲፒ ነካና ቱ ዘ ፖዚቲቭ እንሄዳለን ማለት ነው። 3 ትሬድ ነው የሚሆነው ይሄ ፖዚቲቭ ከመጣ። ኢፍ ኖት ተመልሰን ደግሞ 1%ታችንን ሪስክ ማድረግ እንቀጥላለን ማለት ነው። ግን እንደምታዩት ኪ ሌቭል በጣም ፕሪሳይስ የሆነ ሪአክሽን ነው ዩዥዋሊ ያላቸው። ሃየር ታይም ፍሬም ኪ ሌቭሎችን ፕሮፐርሊ ማውጣት ለዚህ ነው የሚጠቅማችሁ ማለት ነው። ራይት ሶ ዴቨሎፕ ካረገ በኋላ ደግሞ እናያለን ማለት ነው። ራይት ሶ ፉል ቲፒ ስማሽ አድርገናል ማለት ነው። ቡም 2% ክላፕ አረግን። ስለዚህ 1% አፕ ሆነናል ማለት ነው። ድጋሚ 1% ሪስክ ኔክስት ትሬድ ላይ እናደርግና ከዛ 2%ን ሪስክ አድርገን ፉል 8% ለማግኘት እንሞክራለን ማለት ነው። ሶ ዳትስ ማይ ጎል ራይት ናው። ይህን ትሬድ ግን ኤክስኪዩት አድርጌ ወጥቻለሁ። ይሄ ነበር ኪ ሌቭሌ እንደተነጋገር ነው። እዚህ ጋር ብሬክ ኢቭን አድርጌ ነበር ራይት እንደን ፉል ቲፒ ሲነካ ያው ወጣን ማለት ነው። ሶ ይህን ይመስላል። አርብ ላይ በጣም ኢምፖርታንት የሆነ ሬድ ፎልደር ኒውስ ስለሆነ የሚወጣው ዛሬ ሐሙስ ነው። ትሬድ ማድረግ አም ኖት ሉኪንግ ፎር ኢት አልፈልግም። ኦኬ ሁሉም ፔሮች ቮላታይል ነው የሚሆኑት። ምክንያቱም ዩኤስዲ ፔር ብቻ ነው ትሬድ ማድረግ እንኳ አቮይድ ማድረግ እንኳ ብትሉ በዛ ሰዓት ኒውዙን ትሬድ ላለማድረግ ሌሎቹ ቮላታይል ይሆናሉ። ስለዚህ ኢትስ ቬሪ ሪስኪ ማለት ነው። ግን ከሱ በፊት ሜቢ ፕሪ ለንደን ላይ አሪፍ ትሬድ አግኝተን ከገባን ከዛ በኋላ ከፕሪ ለንደን በኋላ ሆፕፉሊ ኒውስ ሲደርስ ብሬክ ኢቭን አካባቢ ማድረግ የምችለው ትሬድ አይዲያ ከሆነ ለመግባት ዊሊንግ ነኝ ማለት ነው። ሶ በዛ መልኩ እናየዋለን ማለት ነው። ኢትስ ጉድ ዊር ሉኪንግ ጉድ ማለት ነው። ዊር አፕ አሁን ደግሞ ራይት ሶ ሪስክ ማኔጅመንታችንን መከተል ሩላችንን መከተል ነው ማለት ነው። ኦን ቱ ዘ ኔክስት ትሬድ ማለት ነው።